ሀገር ማለት በቅጽበታዊ የሐሳብ ብልጭታ የተሰየመ ቃላት ሳይሆን ከብዙ ውጣ ውረድ መስዋዕትነት በኋላ የሚመጣ የፍቅር ጣዕም ትስስር፣ ለመልካም ፍጡር ጽኑ ክብር፣ ለእውነተኛ ኩራት ቋሚ ማንነት የሚገነባበት ታላቅ ድጋፍን የሚሻ የሰው ልጆች የአብሮነት መገለጫ ነው። ምንም እንኳን በአንዲት ድሃ ሀገር ውስጥ የምትገኝ ትንሽ ከተማ ብትሆንም ሀገር ከመባል የማይገድባትን ፈጣን እድገት እያስመዘገበች ወደምትገኘው ታሪካዊት አዲስ አበባ ጉዟችንን እንጀምራለን። የሁሉም ኢትዮጵያዊ የጋራ ማረፊያ ቤተ መንግሥት በመሆን በልዩ ውህደትና መንፈስ የምታኖር ዘመናዊትና ታሪካዊ ከተማ የብዙዎች መኖሪያ መሆኗም የኢትዮጵያን አንድነትና ጥንካሬ የሚያንጸባርቅ ታላቅ የምስክርነት ተምሳሌት፣ የቀደምት ሰብአዊ ፍጡር መገኛ፣ ጠብቃ ያቆየችው የራሷ ባህልና እሴቶች ያላት፣ በጠንካራ ፋሽን ትዕይንቷ የደመቀች፣ በወጣቶች ከፍተኛ የፖለቲካ ተሳትፎ የከበረች፣ ትንፋሽ የሚያሳጥር ውበት ያላት የኢትዮጵያ ልብ በመባል የምትጠራው መዲናችን አዲስ አበባ የታላቁ መርካቶ የመገናኛና ሜክሲኮ ትርምሶች ደማቅ ነጸብራቅ መሆኗ ከተማዋ በቋሚነት ስትተነፍስና ስትንቀሳቀስ ሕያው ፍጡር ትመስላለች። የከተማዋን አቀማመጥ ስንመለከት በ2500 ሜትር ከፍታ ላይ የምትገኝና መካከለኛ የአየር ንብረት ያላት እጹብ ድንቅ ከተማ ናት። የአዲስ አበባ መሰረት የተጣለው በ19ኛው ክፍለ ዘመን መገባደጃ ላይ በዳግማዊ ምኒልክና በባለቤታቸው እቴጌ ጣይቱ እንደሆነ ይታወቃል። የኢትዮጵያ መዲናና የአፍሪካ ዲፕሎማሲያዊ ማዕከል የሆነችው አዲስ አበባ ታሪክን፣ ባህልንና ፈጣን ዘመናዊ እድገትን በአንድነት ያጣመረች የአፍሪካ ነፍስ ተብላ ትገለጻለች። አዲስ አበባ የኢትዮጵያ ዘውድ ብቻ ሳትሆን ለአፍሪካ ነጻነትና የትብብር ተምሳሌት ሆና የቆመች ከተማ ናት። የጥንቱን ታሪክ፣ የዘመናዊነት ጥማትና የብዝሃነት ውህደትን ይዛ ወደፊት ለመራመድ በፍጥነት እየተጋች ያለች ተስፈኛዋ ከተማ ስትወጣ ከቤት በወጣው እግሬ መሃል መርካቶ ደረስኩኝ ሳስሲ ዞሬ በውስጧም ግዙፍ የንግድ ማዕከልና ታላቅ የገበያ ቦታ፣ የበርካታ ሰዎች ዕጣ ፋንታና የዕለት ተዕለት ውጣ ውረድ የሚንጸባረቅበት የህይወት ሙዚየም የሚሰኘው የማይጠገብ የሰዎች ትርምስ የሚታይበት፣ ጎዳናዎቹን በማያቋርጥ የሰው ኃይልና የሥራ ጉልበት ፍሰት የሞላበት፣ ትራንስፖርት ሰጪዎችና ተጠቃሚዎች የሚርመሰመሱበት፣ የትራፊክና የሰው እንቅስቃሴው እርስ በርስ የተጠላለፈበት፣ ገዥና ሻጭ በድምፅና በምልክት የሚገናኙበት፣ ስለ ዋጋ የሚታገሉበትና ልዩ የንግድ ትርኢት ማሳያ፣ የሸቀጦች ብዛትና ስብጥር፣ ከመጋዘን ውስጥ ከሚገኙ ግዙፍ ዕቃዎች እስከ ጥቃቅን የጎዳና ላይ ሽያጮች የፈለጉትን የማያጡበት ስፍራ፣ የመርካቶ ገበያ የከተማዋን የኢኮኖሚ ጥንካሬ በግልጽ የሚያሳይ፣ የሰው ልጆች ትጋት፣ የንግድ ጥበብና የማይጠፋ የህይወት ጉልበት መገኛ ነው። በአዲስ አበባ ከሚገኙ ጥንታዊና ትልልቅ መስጂዶች አንዱ የሆነው መቀመጫውን በመርካቶ ያደረገ የመንፈሳዊ ረፍትና የሶላት ጊዜን የሚያስገኝ፣ በእስልምና ውስጥ ትልቅ ቦታ የሚሰጠው የጀነትና የህይወት ምልክት የሆነው የጥበብና የጥንታዊ ህንፃዎች ውበት የሚፈልቅባት አራዳ ክፍለ ከተማ ውስጥ የምትገኝ፣ የከተማዋን ጥንታዊ መንፈስና የጣሊያንን የበታችነት ዘመን አሻራ ያነገሰች የመጀመሪያው ጣይቱ ሆቴልና የኢትዮጵያን ጥበብ ከጥንት ጀምሮ ሲያስተናግድ የኖረው ሀገር ፍቅር ቲያትር በዚሁ አካባቢ ይገኛሉ። ፒያሳ የአዲስ አበባ የባህልና የታሪክ መሰረት በመሆን የኪነ ጥበብ ሰዎች መገናኛ የነበረች ሲሆን የከተማዋም ቀደምት የንግድ ማዕከል የነበረች ታሪካዊ ስፍራ ናት። ስለ ፒያሳ ሲነሳ የታሪክ መዛግብት የከተቡትን የአድዋን እውነት ማስታወስ የሁሉም ሰው ግዴታ ነው። ያ ሲሆን የታላቁ አድዋ ሙዚየም በክብር መቆም ለሁሉም ሰው በግልጽ ይታያል። የኢትዮጵያ ቅርጫነት የመከነበት፣ የነጮች ጥቁርን የመቀራመጥ ጥማት ህልም የሆነበት፣ የጣሊያን ወታደሮች አንገታቸውን የደፉበትና የጥቁር ህዝቦች ነጻነት ማሳያ የሆነው አድዋ ሙዚየም አሁንም የሚገኘው በዚቹ ታሪካዊት ፒያሳ ነው። በተለያዩ የኢትዮጵያ ዘመናት ለከፍተኛ ወታደራዊ መኮንኖች መሰብሰቢያ፣ የመዝናኛና የመኖሪያ ስፍራ ሆኖ ሲያገለግል የቆየው በወታደራዊ ክበቦችና በሀገሪቱ የፖለቲካ ውጣ ውረዶች የማዕከልነት ሚናን የተጫወተው በኃይለ ሥላሴ በደርግ ዘመንና
ከዚያም በላይ በነበሩ የመንግስት ዘመናት ለሰራዊቱ ከፍተኛ መሪዎች የፖለቲካ ውሳኔዎች መወያያ የሆነው በተጨማሪም የጦር መኮንኖች ሽልማትና መታሰቢያ በዓላት ሲከበር በማገልገል የቆየው ጦር ኃይሎች በውቢቱ አዲስ አበባ ይገኛል። የሰው ትርምስና የህይወት ፍሰት ጎልቶ የሚታይበት ማዕበል የሚመስል የሰዎች እንቅስቃሴና የሰው ልጆች ከየአቅጣጫው ወደ መሃል የሚጎርፉበት መገናኛ የአዲስ አበባን ልዩነትና ስብጥር የሚነግረን የተለያየ የኑሮ ደረጃና ማንነት ያላቸው የሰው ልጆች የሚታዩበት ሰፊ መድረክ፣ የህይወት ጉልበት በከፍተኛ ፍጥነት የሚፈስበት የከተማዋ የደም ስር፣ ሁከትና ጫጫታ የበዛበት ሆኖም ግን የህይወት ትርኢት የሚታይበት ስፍራ ነው። የኢትዮጵያ ወጣቶች ህልሞቻቸውን የሚቀርጹበት የመጀመሪያው የሚኒልክ ትምህርት ቤትና የአዲስ አበባ ዩኒቨርሲቲ ዋና ካምፓስ መቀመጫ፣ በርካታ የመንግስት መስሪያ ቤቶች መገኛና የሀገራዊ ጉዳዮች የሚወሰኑባት በታላቁ የኢትዮጵያ ፓርላማ የደመቀች የፖለቲካውን አውደ ምህረትና የዘመናዊ ምጣኔ ሀብታዊ ገጽታን የያዘችው 4 ኪሎ በጸጥታ ውበቱ የሚማርከው በአዲስ አበባ ካሉ ዘመናዊና ግዙፍ ቤተ መጻሕፍት አንዱ የሆነው የእውቀት ብርሃን ማዕከል በመሆን የንባብ ባህልና የእውቀት ፍለጋን በማጎልበት ትልቅ አስተዋጽኦ እየሰጠ የሚገኘው አብርሆት ላይብረሪ መዳረሻውን አሁንም በ4 ኪሎ ያደረገ ነው። 4 ኪሎ የሀገሪቱን የቅርብ ጊዜ ታሪክ፣ ብሔራዊ ሉዓላዊነት፣ ሃይማኖታዊ ክብርና የመንፈሳዊነት ምሰሶ የሆነው የመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተክርስቲያን የሚገኝባት ታሪካዊ ስፍራ ጭምር ናት። ሥላሴ ካቴድራል የኢትዮጵያ ብሔራዊ ትንሣኤ ምስክር፣ በዘመናዊነትና በቅርስ መካከል የቆመ የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖትን የክብርና የመንፈሳዊ ልዕልናን የሚያሳይ ጥልቅ መንፈሳዊ መልእክት ያለው፣ መንፈስን የሚያድስና የሀገርን የቆየ ማንነት የሚያስተምር የመታሰቢያ ሐውልቶችና መቃብሮችን ያካተተ ሃይማኖታዊ ስፍራ ነው። ከተማዋን የሚሸፍነው የጭጋግ መጋረጃ በግልጽ የሚታይበት፣ ከከተማዋ ጫጫታ ርቆ የሰላም ስሜት ፈጣሪ የአዲስ አበባን ሁለት ገጽታ ለያይቶ የያዘው የእንጦጦ ተራራ ተገልጸው በሚያልቁ የከተማነት ውበት የተሞላችው መዲናችን ስሟን የሚያጠለሸው ከባህልና ሴቶቻችን ያፈነገጠ አንድ ጸያፍ ተግባር አለ። ሴተኛ አዳሪነት። በከተማዋ ለመጀመሪያ ጊዜ የሴተኛ አዳሪነትን ክብሪት የለኮሱትና የብዙዎችን ሕይወት ያበላሹት የጣሊያን ወታደሮች እንደሆኑ ይነገራል። ይህ ብቻ ሳይሆን በሀገራችን ኢትዮጵያ የትላንቱን አብሮነትና የአንድነት ብርታት የሚሸረሽር የእርስ በርስ መከፋፈል አልጠፋባትም። ውሃ ላነቀው ባለቤቱ ላላወቀው መድኃኒት አይገኝለትም አባባል መኖር ከጀመርን ዓመታትን አሳልፈናል። ይድረስ የሀገራችን ኢትዮጵያ ሰላም፣ ፍቅርና አብሮነት በፕሪቶሪያ የጠረጴዛ ላይ ድርድር ብቻ እንደማይመጣ ለዘመናት ለማይገባቸው በመከራ የታጀበን የንጹሃንን እንባ መጎንጨት ለለመዱት ውሃ ለሚያንቃቸው የፖለቲካና የስልጣን ጠመኞች ይድረስ የሀገርን ዕጣ ፋንታ በቅንቅንነትና በእንዝላልነት መንፈስ ተቀብለው የሕዝባቸውን ሕይወት በመከራ ላጀቡ ይድረስ የውስጥ መቃቃር የመከፋፈል ምንጩን መንስኤ በቅንነት መመርመር ለተሳናቸው የሀገራችን ፖለቲከኞች ዛሬ ላይ በሀገራችን ሰላም እንደጠፋ፣ ግጭቶችና የእርስ በርስ ጦርነቶች እንደተዛመቱ ማንም የማያውቀው ሚስጥር አይደለም። የኢትዮጵያ ሕዝብ ለብዙ ዓመታት በጦርነትና በፖለቲካዊ አለመግባባት ሲሰቃይ መቆየቱ አይዘነጋም። በመሆኑም የራስን ችግሮች ለመፍታት የሌሎችን አማላጅነት መሻት፣ የሀገራትን እርዳታ መጉረፍ መጠበቅ እስካላቆማችሁ ድረስ ውጫዊ መድኃኒት ሁሉ እንደ ውሃ ሲታጣ ይቀራል። በመጨረሻም አንድ ነገር ብዬ ልክ እንደ አባቶችህ ስራ፣ ታሪክ፣ ገድል በተስፋ እያዋዛህ ህዝብህን አትበድል። የውስጥህን እውነት ኑረው በገሃዱ ትላንት ከፍ ያረጉህ ዛሬ ታች ሊያወርዱህ እንዳይገደዱ። ሰላም ለእናንተ ይሁን። የሳምሳት ሚዲያ ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ አብሮነታችሁን አሳዩን።